ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰሞኑኛውን የምንሰማቸው ንግግሮችና ድርጊቶችና እንቅስቃሴዎች የምናያቸው ጉዳዮች ጉድ የሚያሰኙ በጣም ገርሞ በጣም የሚገርሙ ናቸው። እነሱም ምንድናቸው ካላችሁ አላህ ጠላቶቻችሁ ናቸው፣ ሊወዷችሁ አይችሉም፣ ለእናንተ ሁሌም ያሴራሉ እያለ የሚነግረንን ወዳጅ አድርጋችሁ አትያዙ ብሎ የሚነግረንን አይ ወዳጆቻችን ናቸው ይላሉ። ባፋቸው አማኝነን ሙስሊምነን አላህ ባዘነ የምንጓዘው መልእክተኛው ባሰመሩልን የምንሄደው ይላሉ። መለስ ብለው ደግሞ አላህ ጠላቶቻቸው ያሉን ለእኛን የሚሞቱልን ለእኛ እኮ እንዲሆን ያሉ ተብሎ እሪ ሲባል እንሰማለን። ምሳሌ አላህ ሱብሓነሁ ወተዓላ በተከበረ ቃሉ ላይ ምን ይለናል? ባዕድ አዑዙ ቢላሂ ሚነ ሸይጣን ረጂም ወለን ተርዳ ዐንከ ልየሁድ ወለን ነሳራ ሐታ ተተቢዕ ሚለተሁም ይላል። መቼም ሊወዱ አይችሉም፣ ካንተ ሊወዱልህ አይችሉም እምነታቸው እስክትከተል ድረስ ይለናል አላህ። አይ እነሱማ ያከብሩልኛል አላህ አያከብሩልህም እያለን ያለው ያከብሩልኛል ያለመጣው ይሄ ሰው በአላህ ምናምን እንደዋለ ምንጉር ነው። ሌላም ደግሞ አሁንም አላህ በሌላ አንቀጽ ላይ ምን ይላል? ላ ተጂዱ ቀውመን ዩእሚኑነ ቢላህ ይላል ወልየውሚል አኺር ዩዋዱነ መን ሓደ አላህ ወረሱለህ ካለ በኋላ ወለው ካኑ አባአሁም ይላል አው አብናአሁም አው ኢኽዋነሁም አው አሺረተሁም ኡላኢከ ከተበ ፊ ቁሉብሂሙል ኢማን ይላል። እዛ አንቀጽ ላይ ኢማሙ ማሊክ የቢድዓን ባለቤት የቀደርያዎችን በጥቅሉ ሱፊ ቁቡሪዎች እንዳል እንደሚያካትት ያመላክታል። ኢማሙ ማሊክ ይህን አንቀጽ ሲፈስሩት ላ ተጂዱ ቀውመን ዩእሚኑነ ቢላህ ወልየውሚል አኺር የሚለው ሱረቱል ሙጃደላ መጨረሻ ላይ ያለው ማለት ነው። ምን ማለት ነው? ያ ሙሐመድ ዓለይሂ ሰላቱ ወሰላም አታገኛቸውም። እነዚያ በእውነት በአላህ ያመኑ በመጨረሻ ቀን ያመኑትን ሰዎች አታገኛቸውም። ምን ሲያደርጉ? ይዋዱነ መን ሓደ አላህ ወረሱላ መልእክተኛ አላህና መልእክተኛውን የተቃረኑ ሰዎችን ድንበር የተተላለፉ ሰዎችን የአላህና የመልእክተኛው ድንበር የተተላለፉ ሰዎችን ምን ሲያደርግ አታይም? ሲወዳጃቸውና ጓደኛ አድርጎ ሲወዳጃቸው። መዋዋልና ጉርብትና የሚባለው ጉዳይ አይደለም። ይሄ ወዳጅ የልብ ውስጥ ጓደኛ አድርጎ ሚስጥረኛ አድርጎ አታያቸውም። እነዛ ሰዎች አባቶቻቸው እንኳን ቢሆኑ አለ ልጆቻቸው እንኳን ቢሆኑ አለ ወንድሞቻቸው እንኳን ቢሆኑ አለ አሺራተን ቤተሰብ እንኳን ቢሆኑ አለ እነዛ ያን ያደረጉ በልባቸው ላይ ኢማን የሰበተላቸውን የተጻፈላቸው ናቸው ይላል አላህ ሱብሓነሁ ወተዓላ። በሌላ አንቀጽ አሁን አላህ ምን ይላል? ታዲያ ይሄን አንቀጽ ካየነው አሁን የቀራሁትን ዘወር ብለን ካየነው ይሄን ያደረጉ ሰዎች ታዲያ ምን አይነት ናቸው? ዲናቸውን የማያውቁ ናቸው ወይም ሙተላዒብ በዲን የሚጫወቱ ናቸው። በሌላ አንቀጽ አሁንም አላህ ምን ይለናል ሲከለክለን ደግሞ ያ አዩሃ ለዚነ አመኑ አለ እናንተ ያመናችሁ ሰዎች ሆይ ላ ተተኺዙ ቢጣነተን ሚን ዱኒኩም አለ